ሰበር ዜና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንግስት የዜጎቿን በሕይወት የመኖር መብት እንዲያረጋግጥ ጠየቀች። በዜናችን የምንመለከተው ጉዳይ ይሆናል። በሌላኛው ሰበር መረጃችን ግብጽ የኤርትራን ሉዓላዊነትና የግዛት አንድነት በጽኑ ትደግፋለች ሲሉ አልሲሲ ገለጹ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ቀደም ሲል ያስደመጥኳችሁን ሰበር መረጃዎች ዝርዝራቸውን የማስደምጣችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በኦሮሚያ ክልል ምስራቅ አርሲ ዞን የተለያዩ ወረዳዎች በእምነቱ ተከታዮች ላይ የተፈጸመውን ጥቃት አስመልክቶ ባወጣው መግለጫ መንግስት የዜጎችን የመኖር መብት እንዲያረጋግጥ ጠየቀ። በምስራቅ አርሲ ዞን በጉና፣ በመርቲ፣ በሸርካና በሆሎንቆ ዋቤ ወረዳዎች ውስጥ በሚገኙ የቤተክርስቲያኑ የእምነት ተከታዮች ላይ ማንነታቸው ባልታወቁ ታጣቂዎች በተፈጸመ ጥቃት 25 ሰዎች መሞታቸውን ቋሚ ሲኖዶሱ ጥቅምት 22 2018 ዓ.ም ባወጣው መግለጫ ላይ አመልክቷል። ቋሚ ሲኖዶሱ በመግለጫው ላይ ጥቅምት 14 ሌሊት በጉናና መርቲ ወረዳዎች 17 የእምነቱ ተከታዮች፣ ጥቅምት 17 ሌሊት ደግሞ በሸርካ ወረዳ 3 እንዲሁም ጥቅምት 18 ሌሊት በሆንቆሎ ዋቤ ወረዳ 5 የእምነቱ ተከታዮች በድምሩ 25 ኦርቶዶክሳውያን አገራችን እና ምድራችን ብለው በሰላም በተገኙበት በድንገት ማንነታቸው ባልታወቁ ታጣቂዎች መገደላቸውን አስታውቋል። ሲኖዶሱ ግድያው ከዕለት ወደ ዕለት እየተባባሰ ነው ያለ ሲሆን ይህንን አስመልክቶ ከምስራቅ አርሲ ሀገረ ስብከት የተላከውን ሪፖርት የተመለከተው በከባድና በጥልቅ የሐዘን ስሜት መሆኑን ገልጿል። በምስራቅ አርሲ ሀገረ ስብከት እንዲህ አይነት ድርጊት በተደጋጋሚ ሲፈጸም መቆየቱን የገለጸው ቋሚ ሲኖዶሱ እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ መብት ተቀባይነት የሌለው ተግባር ነው ብሏል። በእምነቱ ተከታዮች ላይ የተፈጸመውን ግድያ በነፃነት የማምለክ ህገ መንግስታዊ መብትን የሚጋፋ፣ ተከባብሮና ተቻችሎ የመኖር መንፈሳዊ እሴትን የሚያጠፋ፣ ክብረ ነክና ሊወገዝ የሚገባው ኢስነ ምግባራዊ ድርጊት ሲል ጠርቶታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ድርጊቱን በጽኑ በማውገዝ ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላት ይህንን ኢሰብአዊ ድርጊት እንዲያወግዙ፣ በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነፃነት መብትን እንዲያስከብሩ ጥሪ አቅርቧል። አያይዘውም መንግስት ይህንን ድርጊት የፈጸሙትን ግለሰቦች ለህግ በማቅረብ የህግ የበላይነትን እንዲያስከብርና በቀጣይም ተመሳሳይ ድርጊት እንዳይደግም የህግ ከለላ በመስጠት ኃላፊነቱ እንዲወጣ አሳስበዋል። ይህንን የቤተ ክርስቲያኒቷን ቋሚ ሲኖዶስ መግለጫ ተከትሎ የኢትዮጵያ ሃይማኖት ተቋማት ጉባኤ መንግስት የዜጎችን በሰላም ወጥቶ የመግባት ነፃነት የማረጋገጥ ዋነኛ ኃላፊነት እንዳለበት በመጥቀስ እርምጃ እንዲወስድ ጠይቋል። ጉባኤው ይህን በእምነቱ ተከታዮች ላይ የሚፈጸመው ጥቃት ከዚህም በላይ ተባብሶ በተጨማሪ ሐዘንና ሰቆቃ ከመከሰቱ አስቀድሞ አስፈላጊውን የህግ ማስከበር ስራ እንዲሰራ ጥሪ አቅርቧል። ባለፈው ሳምንት ረቡዕና ሐሙስ በተፈጸመው የመጀመሪያው ጥቃት ከተገደሉት ሰዎች ውስጥ 8 የአንድ ቤተሰብ አባላት እንደሆኑ ተገልጿል። ከፍተኛ ቁጥር ያላቸው ሰዎች የተገደሉት በጉና ወረዳ ሲሆን ታጣቂዎች ባለፈው ሳምንት ረቡዕና ሐሙስ በፈጸሟቸው ጥቃቶች 14 ሰዎች መገደላቸውን 2 የተጎጂዎች ቤተሰብ አባላትና የአካባቢው ቤተክርስቲያን ኃላፊዎች ተናግረዋል። ሌላ ከፍተኛ የቤተክርስቲያን ኃላፊ ደግሞ አባጀማ በተባለው አካባቢ ከተፈጸመው ጥቃት ጋር በድምሩ 17 ሰዎች መገደላቸውን ገልጸዋል። ከመጀመሪያው ጥቃት በኋላ የጉና ወረዳ ባለስልጣናት ጥቃቱ ወደ ተፈጸመበት አካባቢ ተጉዘው በታጣቂዎች ላይ አጸፋ እርምጃ ስለመውሰዳቸው ሪፖርት እንደደረሳቸው አንድ ከፍተኛ የቤተክርስቲያን ኃላፊ ገልጸዋል። የሆንቆሎ ዋቤ ወረዳ ዋና አስተዳዳሪ አቶ ሐሰን መሐመድ ረቡዕ ዕለት በወረዳው ስለተፈጸመው ጥቃት ከቢቢሲ አፋን ኦሮሞ ለቀረበላቸው ጥያቄ አጣርተን በቂ መረጃ እንሰጣለን ብለዋል። በተመሳሳይ ቀን ስለ ጉዳዩ ጥያቄ የቀረበላቸው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በበኩላቸው ሐሰት ነው ሲሉ ተፈጽሟል የተባሉትን ግድያዎች አስተባብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ሐሙስ ምሽት ባወጣው መግለጫ በአርሲ ዞን በጥቅምት ወር ብቻ ከ25 በላይ ሰዎች መገደላቸውን አስታውቋል። ግብጽ የኤርትራን ሉዓላዊነትና የግዛት አንድነት በጽኑ እንደምትደግፍ ፕሬዝዳንት አብድል ፈታህ አልሲሲ ለቀናት ጉብኝት ካይሮ ለገቡት የኤርትራ ፕሬዝዳንት ገለጹ። ግብጽ በምታስመርቀው ግዙፍ ሙዚየም ስነ ስርዓት ላይ ለመታደምና በሁለቱ ሀገራት የጋራ ጉዳዮች ላይ ለመምከር ካይሮ ለገቡት ፕሬዝዳንት ኢሳያስ አፈወርቄ ፕሬዝዳንት አልሲሲ አገራቸው የኤርትራ ደጋፊ መሆኗን ገልጸዋል።
ከዚህ ቀደም ግብፅን በተደጋጋሚ የጎበኙት ፕሬዝዳንት ኢሳያስ አፈወርቂ የአሁኑ ጉብኝታቸው በፕሬዝዳንት አልሲሲ ግብዣ የሚካሄድ ሲሆን ለ5 ቀናት የሚቆይ ነውም ተብሏል። ከፕሬዝዳንቱ ጽህፈት ቤት የወጣው መግለጫ እንደሚያመለክተው ሁለቱ ፕሬዝዳንቶች ተገናኝተው በተወያዩበት ጊዜ አልሲሲ ግብፅ የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆኗን ተናግረዋል። ይህ የፕሬዝዳንት አልሲሲና የፕሬዝዳንት ኢሳያስ ውይይት የተካሄደው ኢትዮጵያ ላለፉት ዓመታት ስታነሳው የነበረውን የባህር በር የማግኘት ጥያቄን በተመለከተ ጠቅላይ ሚኒስትር አብይ በተወካዮች ምክር ቤት በዝርዝር ኤርትራን በመጥቀስ ከተናገሩ ከአንድ ቀን በኋላ ነው። የቀይ ባህር ጉዳይ ለኢትዮጵያ ሕጋዊ፣ ታሪካዊ መልክዓ ምድራዊና ኢኮኖሚያዊ መሆኑን የገለጹት ጠቅላይ ሚኒስትሩ ባለፉት 30 ዓመታት ኢትዮጵያ ያለ ባህር በር የቀረችበት ውሳኔ ተቀባይነት የሌለው በመሆኑ ሊስተካከል እንደሚገባው አጽንኦት ሰጥተው ተናግረው ነበር። በኤርትራ በኩልም በኢትዮጵያ እየተነሳ ያለው ጥያቄ ሉዓላዊነቷን የሚጻረር በመሆኑ ተቀባይነት እንደሌለው በመግለጽ ትቃወም ቆይታለች። ቢሆንም ግን ጠቅላይ ሚኒስትር አብይ የሀገሪቱ ምክር ቤት ባደረጉት ንግግር ኢትዮጵያ የባህር በር እንድታጣ የተደረገበት መንገድ ምንም አይነት ሕጋዊ መሰረት የሌለውና በየትኛው የሀገሪቱ ከፍተኛ የስልጣን አካል ወይም በሕዝቡ ያልተወሰነ መሆኑን በመጥቀስ በንግግር መፍትሄ ሊገኝለት እንደሚገባ ተናግረዋል። ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማደግ ፍላጎት እንዳላት የተናገሩት ጠቅላይ ሚኒስትሩ አገራቸው የጦርነት ፍላጎት እንደሌላት፣ ነገር ግን ወደ ጦርነት ከተገባ ግን አስተማማኝ አቅም ስላለን ውጤቱ ግልጽ ነው፣ ማንም አያስቆመንም ሲሉ አስጠንቅቀዋል። ጠቅላይ ሚኒስትር አብይ አህመድ ይህንን በኤርትራ ላይ የተነጣጠረ ንግግር ካደረጉ ከአንድ ቀን በኋላ ወደ ካይሮ በማቅናት ከግብፁ ፕሬዝዳንት ጋር የተገናኙት ፕሬዝዳንት ኢሳያስ በተለያዩ ጉዳዮች ጋር መወያየታቸው ተነግሯል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት በዘለቀው ውዝግብ ውስጥ የምትገኘው ግብፅ ሶማሊያን ጨምራ ባለፈው ዓመት ከኤርትራ ጋር የጋራ ግንባር መፍጠሯ ይታወሳል። የኢትዮጵያን የባህር በር ፍላጎት ተከትሎ ከኢትዮጵያ በኩል ስጋት የተደቀነባት ኤርትራ ከፕሬዝዳንት አልሲሲ በኩል የድጋፍ ማረጋገጫ ያገኘች ሲሆን በአሁኑ ጉብኝትም ፕሬዝዳንቱ ይህንኑ በድጋሚ እንዳረጋገጡላቸው የወጣው መግለጫ አመልክቷል። ሁለቱ መሪዎች በተጨማሪም በጦርነት እየታመሰች በምትገኘው በሱዳንና በሶማሊያ ጉዳይ ላይ የተወያዩ ሲሆን ዓለም አቀፍ ሕግ በተለይም የቀጠናው ሀገራት ነጻነት፣ ሉዓላዊነትና የግዛት አንድነት እንዲከበር በውይይታቸው ላይ አጽንኦት መስጠታቸው ተገልጿል። መሪዎቹ ካይሮ ላይ የተገናኙት 2 ዓመት ባለፈው የእርስ በርስ ጦርነት ውስጥ በምትገኘው ሱዳን ዋነኛ ተፋላሚ የሆነውና በኤርትራና በግብፅ የሚደገፈው የሱዳን ጦር በዳርፉር ከባድ የተባለ ሽንፈት ከገጠመው በኋላ ነው። ግብፅ፣ ኤርትራና ሶማሊያ ባለፈው ዓመት ጥቅምት የጋራ ግንባር የመሰረቱት ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት ከተፈራረመች በኋላ ነበር። በ1990 ደም አፋሳሽ የድንበር ጦርነት አድርገው ለ20 ዓመታት በላይ በፍጥጫ ውስጥ የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ግንኙነታቸውን አሻሽለው በትግራይ ውስጥ በተካሄደው ጦርነት በጋራ እስከ መዋጋት ደርሰው ነበር። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነት ከተፈረመ በኋላ ግንኙነታቸው የሻከረው ኢትዮጵያና የኤርትራ መንግስት የኢትዮጵያን የባህር በር ፍላጎት ተከትሎ የበለጠ ወደ ተካረረ ሁኔታ ውስጥ ገብተው ጦርነት እንዳይቀሰቀስ ስጋት ተፈጥሯል።